የዓለማችን 1/3 የሚሆነው ሕዝብ የጉበት ስብ እንዳለበት ያውቃሉ? በየቀኑ ቡና መጠጣት የጉበት ስብን ለማጥፋት ይመከራል። የጉበት ስብ በጊዜ ሕክምና ካላገኘ ከፍ ወዳለ የጉበት በሽታ ሊቀየር ይችላል። ዶክተር ሳላምላክ ነኝ። በዛሬው ቪዲዮ የጉበት ስብ መንስኤዎችና ቀላል መፍትሄዎቹን እናያለን። ላይክ እና ሰብስክራይብ ማድረግ አይረሳ። የጉበት ስብ ወይም ፋቲ ሊቨር ዲዚዝ ከፍተኛ ስብ ጉበታችን ውስጥ ሲከማች፣ በተለይ ደግሞ ከ5% በላይ የሚሆነው የጉበት ክብደት በስብ ሲሸፈን የጉበት ስብ በሽታ ይባላል። ከፍተኛ የጉበት ስብ ኢንፍላሜሽን በመፍጠር ከፍ ወዳለ የጉበት በሽታ አንዳንዴ ደግሞ የጉበት ፌለር ሊያመጣ ይችላል። የጉበት ስብ የሚፈጠርበት ምክንያት ምንድነው የሚለውን ስናይ ስኳር ያላቸው ምግቦችና መጠጦችን ማዘውተር፣ ፕሮሰስድ የሆኑ ምግቦችና ስብ ያላቸውን ምግቦች ማዘውተር የጉበት ስብን ይጨምራል። ውፍረት፣ በተለይ ደግሞ ቦርጭ፣ እንቅስቃሴ አለማድረግ፣ አልኮል አዘውትሮ መጠጣት፣ አንዳንድ መድኃኒቶች ለምሳሌ ስቴሮይዶችና አንዳንድ የካንሰር መድኃኒቶች የጉበት ስብ ሊጨምሩ ይችላሉ። ሜታቦሊክ ሲንድረም የሚባለው የስኳር በሽታ፣ የደም ግፊት፣ ከፍተኛ የኮሌስትሮል መጠንና ሆድ አካባቢ የሚኖር ውፍረት ወይም ሴንትራል ኦቤሲቲን ጠቅልል አድርጎ የያዘው ሲንድረም ለጉበት ስብ መከሰት ዋነኛ ምክንያት ነው። የጉበት ስብ ብዙ ጊዜ ምልክት አያሳይም ወይም ደግሞ ለሌላ ህመም ምርመራ ሲያደርጉ በድንገት ሊገኝ ይችላል። አንዳንድ ጊዜ ምልክት ሊኖር ይችላል። ለምሳሌ የድካም ስሜት፣ ከሆዳችን ከፍ ብሎ በቀኝ በኩል የሚኖር የህመም ስሜት፣ ባስ ካለ ደግሞ የሆድ እብጠት፣ የቆዳና የአይን ቢጫ መሆን እንዲሁም ደግሞ ማሳከክ ሊያመጣ ይችላል። መፍትሄዎችን ስናይ አንደኛ አመጋገብን ማስተካከል፣ አትክልቶች ለምሳሌ ጥቅል ጎመን፣ ብሮኮሊና ስፒናች መመገብ፣ አሳ፣ በፋይበር የበለጸጉ ምግቦች ለምሳሌ አጃና ባቄላ መመገብ፣ ፍራፍሬዎች ልክ እንደ እንጆሪ፣ አፕል እና ብርቱካን መመገብ። ከዚህ በተጨማሪ አረንጓዴ ሻይና በቀን ከ1 እስከ 2 ሲኒ ቡና መጠጣት የጉበት ስብን ለማጥፋት ይመከራል። ይህ ብቻ ሳይሆን ካርቦሃይድሬት ያላቸው ምግቦች ለምሳሌ ፓስታ፣ መኮሮኒና ዳቦ፣ ጣፋጭ ነገሮች፣ ለስላሳ መጠጦችና የተጠበሱ ምግቦችን መቀነስ ያስፈልጋል። ሁለተኛ ስፖርት መስራትና የሰውነት ክብደትን መቀነስ። በሳምንት 150 ደቂቃ መጠነኛ የአካል ብቃት እንቅስቃሴ ማድረግና የሰውነት ክብደትን መቀነስ የጉበት ስብን ለማጥፋት ወሳኝ ነው። ሶስተኛ አልኮል መቀነስ ወይም ሙሉ በሙሉ ማቆም የጉበታችን ሴሎች እንዲያገግሙና ህመሙ እንዳይባባስ ያደርጋል። አራተኛ ጉበት የሚጎዱ መድኃኒቶችን አለመውሰድ። ያለ ሐኪም ትዕዛዝ አላስፈላጊ መድኃኒቶችን አለመውሰድ እንዲሁም ደግሞ ደህንነታቸው ያልተረጋገጡ የባህል መድኃኒቶችን አለመውሰድ ይመከራል። አምስተኛ አንዳንድ ህመሞችን መቆጣጠርና ክትትል ማድረግ ለምሳሌ የስኳር ህመም፣ ከፍተኛ የኮሌስትሮል መጠንና የደም ግፊትን መቆጣጠር እንዲሁም ተገቢውን ክትትል ማድረግ ያስፈልጋል። የዛሬው ቪዲዮ ይህንን ይመስላል። ላይክ እና ሰብስክራይብ ማድረግ አይረሳ። መልካም ጊዜ